ዋነኛው ምክንያት የሄዳችሁበት አንተ የሄድክበት ምክንያት ቢሮ ለመክፈት ነው። ዋነኛው ምክንያት ይሄ ነው። አሁን እኛ የመጣሁት ዋናው ለጨርስ የመጣሁት ቢሮ ለመክፈት ነው የመጣሁት ትለዋለህ። ቢሮ እንደፈቀዱልህ ዝርዝሩ በምን ጉዳዮች ላይ ነው የሚለውን አጀንዳ ይዘን ከነሱ በኩል ሰው ተመድቦ ከኛ በኩል ሰው ተመድቦ ትሰራላችሁ ማለት ቢሮ ለመክፈት ፍቃድ እንደሰጡን ከዛ በኋላ የምንገባው ወደ ሁለት ነገር ነው። አንድ የመሳሪያ እገዛ ነው። ሁለተኛ ደግሞ ማሰልጠኛ መክፈት ነው። አንድ ኮማንዶ ነው የሚያሰለጥኑልን፣ ሁለት ከባድ መሳሪያ ነው የሚያሰለጥኑልን ነው። አሁን አስመራ ሄደህ ወደ አስመራ ሄደህ ከፍተኛ ባለስልጣናት ጋር ተገናኝተህ የቢሮውን ጉዳይ ለመጨረስ መምጣት ነው የምትነግረው። እሺ ወደ አስመራ ሄደህ በቃ ወደ አስመራ መሄድ አለብህ። አስመራ ሄደህ ከዛ ካለው ከፍተኛ አመራር ጋር የማነ ገብረአብ የሚባል አለ። ስሙንም እሺ የማነ ገብረአብ እሱ ማለት እንትን ነው በቃ ሁለተኛ ሰው ነው በዛ ኢሳያስ ተቆላል